እንደሷ ሆነሽ እኮ መስራት አይችልም ስለምትችል ማዳም በትቆጥረሽ ምትሰሪ እንደሷ መስራት ስለማይችል ነው ማለት ነው። በውስጥ አውሩኝና ምከሯት እሷ ኢትዮጵያ ውስጥ ሆነ አንቺ በወር እኔ አሁን እሷ ይቅርታ ምናምን አያስፈልግም። አሁን እኔ እሷ በሆን ተሰብስቤ ልጄን አሳድጋለሁ። በቃ ልጄን ሳሳድግ ይምጣ ከፈለገ ልጁን ይኸው ከፈለገ ለነገሩ የበላችበትን ካጂ ናት እኮ ለልጁ ያረገው ሚዲያ ላይ አላረክለትም የምትል ጀግና ባለጌ። እንደዚህም እኮ አይባልም። ከሰጠም ሰጠ ነው አይባልም። ጨዋ ሆነች ሴት ተሰብስባ ልጇን ማሳደግ ጀግና ስትሆን ከዛ ወዲህ ይመጣል ቀስ በቀስ። ወንድ እኮ ማን ይመጣል? ደስታው ማለት ነው። ሚስኪን እግዚአብሔር ምስክሬ ነው። አንገቱ ላይ ደርሷል። ነገ አንቅሮ ነው የሚተፋት። በስተካከል ካትስተካከል ብትስተካከል ተስተካከል። ምከሯት። ጥሩ ከሆነ ጥሩ ነው፣ መጥፎ ከሆነ መጥፎ ነው። ምከሯት ማለት ስልኳን ልስጥሽና ማለት ስልኳን ልስጥሽና እየሰማችኝ አይደለም። እኔ ግን ብር አስገባልሻለሁ አልኳትኝ። ከፈለገች ስልኳን ልሰጥሻለሁ ማለት ነው። አውሬትና ምከራት። እውነት የምትወዳት ከሆነ እውነት ምከራት። ስልኳን በውስጥ ትሻለ። ስልኳን ግን እሷ ገንዘብ ነው የምትፈልገው። ገንዘብ በቃ ገንዘብ ነው የምትፈልገው። በገንዘብ ነው በቃ ያለችው እውነት። አሁን በገንዘብ ማለት አብርሽን አሁን በተለያየ መድኃኒት ብልጥ አለች። በእርግዝና መጣች፣ በመተት መጣች፣ በምን መጣች? ምትተው ይሻላታል። የፈሰሰው አይታፈስም። እናውቃለን። ሜሪ ተናግራለች እኮ ሜሪ ስንት ነገር እንደምታረግ ጠንቋይ ቤት ብላ ሜሪ ግልጽ አድርጋ የተናገረች ነች። ሜሪ እንደው ዘመዷ ነች ታውቂያለሽ? ኦዲየንስ ላይ ተናግራለች። የምታረገው ድርጊት ግን ጠልፎ ይጣላት። ማሪ ምከረት በእናታችሁ። ስለታጣሉ እኔ ቆንጆ ሜሪና እና ብሩ ተጣልቷል። የሚዲያው ድምቀት የሚዲያው ጀግና እሷ ጋር ስለተጣሉ ጀግና እናንተ የሩታ ደጋፊዎች ሁሌ ሩታ ጀግና ክብር ምንም አታውቂ ክብሯ ወርዳ እየለመነች ምከሯት። ማርያም ምከሯት። ስልኳን ልስጥሽና ምከሪያት። ጥሩ ከሆነ ጥሩ ነው፣ መጥፎ ከሆነ መጥፎ ነው። ጀግንነት ምንድን ነው? ጀግንነት ባልን በጥፊ አዋርዶ ለሰው አሳልፎ መስጠት። አሁን ደግሞ ሲቆጫት መምጣት፣ ኧረ ይሄ ሼም ነው። ይሄ ሼም ነው። ሴትም ጥሩ አይደለም እውነት። ሚዲያ ትልልቅ ሚዲያ ላይ ወጣው ምን አፋላት? በጥፊ ያልመታውም ልትል ነው። ቪዲዮ ራቁት አላስኩም ልትል ነው። እርጉዝ ነኝ ብላ እርጉዝ አይደለም የውሸት እርግዝና ፎርጃ ሰርታ ሰውን እስከማሳየት ኧረ ተው ግን ተው። እንተሳሰብ። የማገጠባት ነበር እኔ ቆንጆ አጠብቅም እንደሄድሽ አብርሃም እኮ አጥፍቷል። ማሬ ግን ይቅርታም እየጠብቅ ቃል ነበረ አላጥፋም አላልንም። አጥፍቷል ልብ እናድርገው። ግን ወንድ ልጅ ነው። ወንድ ልጅ ደግሞ ማለት ነው ክብር ይፈልጋል። እቤቷ ፎቶ አሰርቶ መጣላት። እቤቷ ወርቅ ይዞ መጣ። ቢኒያም ነው ለዚህ ደረጃ ማለት ነው። ወርቁን ሄርሜላ ነች የገዛችው አለ ሳይ ጸጸት ይዞታል እኮ እሱ ጸጸት ውስጥ ነው የገባው ቢኒያም ነው ተነግረሽ ማለት ነው። እና አሁን አንዴ ምን ይላል ማለት የሚያወራው ነው ያውቃል። ቢኒያም ነው ይሁን ያረጋት ቢኒያም ወርቁ ሄርሜላ ነው የገዛችው። የሰው ወሬ ትሰማለች። ችግሩ እሷ የሰው ወሬ በአሰባ ኖሮ ዛሬ አብርሽ እጇ ላይ ነበረ። እናቴ አሁን ደግሞ አመለጠ። አሁን እንዳመለጠውን ማለት ነው የረቀነ እግዚአብሔር ካወቀች ወይም ደግሞ እግዚአብሔር የምታውቅ ከሆነ አስተካክላት። እሺ ስልኳን በውስጥ ማትረቡ ናችሁ። ለዚህ ሁሉ ያበቃችኋት እናንተ ናችሁ። ማትረቡና እናንተ ናችሁ። ዝሙት ያስተማረች ሄርሜላ ማለት ነው። አዳምጪ። ስለ ሄርሜላ ደግሞ ልንገርሽ ማሬ። ከአንዴም 3 ጊዜ ልተውልሽና ትዳርሽን በስነ ስርዓት ምሪ ያለች ትዳሯን መያዝ ያቃታት እሷ ነች። እሷ ደግሞ ልተው አልቻለችም። ተንቀበቀበች፣ ያዘችው፣ አስተካከለች፣ ፍቅሯን ፈለገ፣ መጣ። የልጁን እናት የሚያስተው ነገር ልጅ የወለደችለት የሚያስተው ነገር ምን አለ ከሷ ከሄርሜላ ምን አይቶ ነው? ገንዘቧን አይቶ ቤት ስለሰጠችው ወርቅ ስላደረገችለት። ወንድ ልጅ በገንዘብ አይሸነፍም። እሺ ወንድ ልጅ በገንዘብ አይሸነፍም። ለሩታ ከዛም በላይ አድርጎላታል። ለዚች ቆሻሻ ማለት ነው ክብር የማይገባት ለእሷ ግን ለዚች አበባን የሰጣት ምንም አላደረገም። ወንድ ልጅ ደግሞ በገንዘብ አይታለልም። በምንድነው? በፍቅር ጠብ ስላደረገችው መልኳም አይደለም በፍቅር በእንክብካቤ ስለያዘችው ነው። ያቺ ግን አዋረደችው። አገሽ መጥቷል። ክብሩን ዝቅ እያደረገ ይቅርታ እየጠየቀ ጋሽዬ ወንድሟ ለቤተሰብ ክብር የላትም። የቤተሰብ ክብር ብታውቀው ጋሽዬ በጣም ብዙ ነገር ለፍቶላቸው ነበር። በጣም ብዙ ነገር ማለት ነው። አየሽ። እና ደግሞ ኦዲየንስ ነው። ኦዲየንስ 10,000 አሁን 10,000 የሚኖራት 3 የሚኖራት አናውቅም። ያው ስለምታሳዝናችሁ ለልጆች እና ደግሞ የሁሉም ዩቲዩበሮች ማለት ተጠቃሚ ስለሆነች መጠቀሚያም እያደረጉ ስለሆነ እነ ዳኒ ይጠቀሙ። ችግር የለውም። እኛም ላይክ እናደርጋለን።
ሰብስክራይብ አድርጌያታለሁ። እኔ እውነት ስነግርሽ ፕሮብሌም ስልኬ ማለት ነው። እኔ በጣም ነበር የምወዳት ገና ስትመጣ አመጣጧ ጀምሮ እኮ ናት እሷ ማንም ተጠቃሚ አይደለችም። አንዳንድ ግለሰብ ተጠቃሚ ማንም ሚዲያው ዞር ብሎ የሚያዩ የለም። የኔ ጀምር ተረጋጉ። መናደድ ሲያመጣ አይደለም። ይኸውልሽ እኔ ዮዘር እውነቱ ስነግርሽ ማለት ነው ሩታ በጣም ነው የምወዳት ነው እንደ ሴት ልጅ ስናወራ ግን ክብሯን ለምን ዝቅ ታደርጋለች? ትናንትና ማሬ ቆይ ተረጋጊ። ቆይ ማሬ ትናንትና ዳኒ ትክክል ነው። ማርያምን የዳኒ ክብር ራሱ ዝቅ አደረገችበት። ከኋላ ያለው ተረጋጊ። ምንድነው አንቺ ምትሆኚ? ይቅርታ የምጠይቀው ጠፋቷ ዛሬ ነው የገባት። ቅናት ነው እንደዚህ ያደርጋት። ቅናት አንደበደባት። ስሚ ወደ ተረጋጊ ማሬ ተረጋጊ። እዚህ ጋር አንቺ የሩታ ደጋፊ ውጪ ነይ ኑ ውጡ። አንቺ የሩታ ደጋፊ ውጪ። እዚህ ቁጭ ብለሽ ነው ልጅቷን አታሳድቢያት። እየሰደብን አይደለም ማሬ ምክር ነው የሰጠናትኛ። ምክር እንደዚህ አይደለም። ሴት ሆናችሁ ሴት አትስደቡ። ምክር ነው የሰጠናት። አንቺ አፍላተፋችሁ ሴልሽኛ ሴት አንሳደብም። ቤት ከፍተን እኮ ሄርሜላ ማሳደብ አቅቶን አይደለም። እኛ ስለማንፈልጋችሁ እኔ ከፈለጋችሁ ውጡ። ግን እኔ ምክር ነው የሰጠኋችሁ። አሁን ምክር አይደለም። ከእናንተ ምክር አንፈልግም። ምክር አትሰጡም። ገንዘብ ትወዳለች። ገንዘብ ሰብስቡላት። ስልኳን ሰጣችኋለሁ። ሁሉም ገንዘብ ሁሉም ሄርሜላ ገንዘብ ካልፈለግን ለምን ዩቱብ ላይ መጣች? ውዶች ያለ ፋንት ያለ ጦት ማዣ ሚዲያ ላይ ወጣች። ብር ካለ ሀብታም ከሆነ ነበር። ነይ ውጪ። የሩታ ደጋፊ እዚህ ቁጭ ብለሽ ልጅቷ ክብሯን ዝቅ አታርጊያት በእናትሽ። መንገድ ላይ አይደለም አልጋ ቤት አይደለም ያረገዘችው። ሲጀመር አላረገዘችም። ያረገዘ ሰው መጠጥ ይጠጣል እንዴ? አላረገዘችም። ሲጀመር አላረገዘችም። ውሸቷ አልጠጣችም። እሷ ለቪዲዮ ነው። መጠጥም ደግሞ ይቻላል። ለነገሩ ምን ታውቂያለሽ አንቺ? ምን ታውቃላችሁ? ምን ታውቂያለሽ? እራስሽ ብታውቂ ኖሮ ሄርሜላ አትደግፍም ነበረ። ኧረ እባክሽ የሰውን ኪራይ እየበጠበጠች እስኪ በተራ ተራ አውሩና ቀናት አንገባገባችሁ። እንግዲህ የአብረሽ የለም እንግዲህ አይገኝም። በቃ ተቃጠሉ። ቅጥል ትላላችሁ። አይገኝም። የሚያቃጥል ነገር የለም እኮ ቆሻሻ ነው እኮ የሄደው። ቆሻሻ እኮ ነው የሄደው። ልመና መጣች እኮ ማሪ። እሷ ስቶሪ ለምን እንዳረገች እዩ። ሩታ ስቶሪ ለአሁን ምን እንዳረገችው ስም ይሄድና እዩ። አንቺ ስቶሪ ላይ ስላደረገች ነው ከአንገት በላይ እኮ ናት። ሀቢብቲ አዳምጥ እስኪ። ስቶሪ ሳራ ዝም በይ። በተራ ተራ እናውራ። ስቶሪ ስላደረገች ምን ስላደረገች ሄርሜላ ለምን ቪዲዮ አይለቀቅም ስለሆነች ነው። አፋ ቤቷ ልጇን ኮስተር ብላ ብታሳድግ አብርሃም ራሱ ሄዶ ይለምናት ነበረ። ክትክቱ ለምናት አለመናት አትፈልግም እሷ እየለመነች አይደል እንደምን አትፈልግም እኮ ኧረ እባክሽ እየለመነች እኮ ነው። ማሰደበቻችሁ ሁላችሁንም ተሰደባችሁ። በሳይት ሄርሜላ ያላችሁ ነገር ሄርሜላ ኮንትራት ጨርሳ ስትባረር ለብራቸው ነው ቁሰጭን ቦጭ የሚሉት። እኛ ምስኪኖቹ ምን አናደዳችሁ? ምን አበሳጫችሁ? እነሱ ሄርሜላም ለራሷ እየሰራች ነው። ሩታም ለራሷ አብርሃምም ለራሷ እየሰራ ነው። አልፈልግሽም በቃ እኔ የሄርሜላ ነኝ አልፈልግሽም እያላት እንዴት ነው አንቺ እኔ አልፈልገኝም ያለኝ ወንድ ከኋላ መከታተለው ማነው እሱ? ትክክል
እኔ ቦል አላረኩም እየተባለች ነበር የኔ ቆንጆ። ሄርሜላን እኮ አልፈልግሽም ከሚስቴ ጋር ነው መኖር የምፈልገው ባልሽ ምክንያት ዛሬ ሄጥቻለሁ ያላት አልፈልግሽም ያለ እኔ አሁን ከእናንተ ጋር ማይሰራጨት መጣችበት እንዴ አልመጣችበት ማለት ነው። ወደ እሷ በለጠ እኮ ልጁን ጥሎ በለጠ። ልጁን አንድ ወንድ ልጅና ሚስቱንና ልጁን ጥሎ አይሄድም ምንም ነገር ከሌለው ካላየ ራስሽን ታሳቢ ማለት ጋራሽን አስቢ እንጂ እንደዚህ ጋራሽን አስቢ። እስኪ እናንተ ያው ለምን እዚህ መጣችሁ ትሳደባላችሁ? እናንተ የራሳችሁ የተሳደበን አይደለም። ለጨጓራችሁ ተረጋጉ። ላይጅ አንቺ ማለት ተረጋጉ። ተጠብቁ የሩታ ደጋፊ እኔ እዚህ የመጣው ማለት ነው የሩታ ፋሚሊ ሩታ ኦዲየንስ ትወጪያለሽ አትወጪም? እዚህ ቁጣችሁ ይውጣ። መከሯት ነው ስልኳን ሰጣችኋለሁ። ፎሎ አድርጊኝ በውስጥ ላይ ከባሽ ባንቺ ሲጀመር ነብሯ ምትሰውን ትመክራለች እንጂ ራሷን ምክር ካዘች ጉዳቂ ሴት ራሷን ዝቅ ካረገች ምንም ምክር አንፈልግም እኛ አፍራን ሚዲያ ያለቀች ነው። ጸጉር መተኮሻም የላትም። ልብስም ደግሞ የድሮ ልብስ ነው የለበሰች ያለችው። እባካችሁ ብዙላት ቡታጅራ እንዳለ የቀየረችው ሩታ ሀብቴ እኮ ናት። ልንገርሽ ማለት የሩታ ማለት ነው ቡታጅራዎች ማለት ነው። እህቶቿ ራሱ እህቷ ማነው ሜላት የኔ እናት እግዚአብሔር እኔ ሽልማት ተሰጣታለሁ ለሚል አንቺ ሳራ ኧረ በእናትሽ እንደዚህ አትቃጠይ። ምን ሆነሽ ነው? ወይኔ በጌታ ስም ሃይማኖት አላችሁ ተረጋጉ። ሩታ እኮ ነች ቡታጅራን ያስተዋወቀች። ሩታን የሚያክል ሴት የለም። እንዲሁ እዚህ ትለፋላችሁ። አሁን የመጣ የተራፊ ምክር ብትሰማ ኖሮ ደግሞ ማለት ነው እንደዚህ አትሆንም። የቤተሰብ ምክር አሰማም ልጅቷ ጭራሽ ቤተሰብን ክብረ የሚባል አታውቅም። ክብረ ቢስ ናት። ክብር የሚባል ነገር እኮ አለ። ቤተሰብ መስማት አለ። እናት አባት እህት ወንድም አሰማም። ጭራሽ ብትሰማ ኖሮ እንደዚህ አትሆንም ልጅቷ። አሰማም ቤተሰብን ክብር አታውቅም። ክብር አስላምዷል። ቤተሰብን ክብር አታውቅም። ይስናችሁ አይደለ? እኛ ሲተኛ እኮ አብረን ሲያጠፋ ሩጥ ሄርሜላ ስታጠፋ እንመክራችኋለን። ታውቂያለሽ እናንተ ግን ጀግና ጎበዝ ሂጂበት። እንደዚህ አይደለም የሚባለው እናንተ ሩታ ይሄ እኮ ትክክል አይደለም የኔ እናት እንደዚህ ቢሆን እንደዚህ ነው ተስተካከል ነበር ቀጥ ብላ ነበር ለማንኛውም ብዙ አትቃጠይ። አንቺ ተረጋጊ። ሃይማኖት አለሽ በተለይ አረብ ሀገር ሆነሽ እንደዚህ የሩታ ዳይፐሮች ምንድን ነው የምታደርገው ከዚህ? የሩታ ዳይፐሮች ምንድን ነው የምታደርገው ከዚህ? ምንድን ነው የምታደርጉት? እኔ ግርም ነው የምትሉ እኮ ለምንድን ነው የሰው ቤት ስር ሄዳቸው የምትሳደቡት ነው? ራሳችሁ ነው እንደ ሩታ ለምንድን ነው ልክስክስ? ሲጀመር ሩታን የሚደግፍ ሰው እንደ ሩታ ልክስክስ ነው። ከምሬ ነው የምላችሁ። አሳዳጊ የበደላት ብዙም አትቃጠይ። ሩታ መቼም ወድቃችሁ አትወድቅም የኔ እናት። ብዙም አትቃጠይ። ብዙ ማን እንደሆነ አታውቁም። ሳቅ ማለት ከአንገት በላይ እኮ ነው የምትስቀው። ከዚህ በላይ ምን አለ? እኔ ውድ ከዚህ በላይ ሄዳለች እኮ ልንገራችሁ። እኔ ማለት ነው ዜና የምትሉ ሴትዮ እኮ የባለር ገላ እኮ ሚዲያ ላይ ያወጣሉ የምትል ሴት ናት። እቺ አሳዳጊ የበደላት ቆሻሻ መቅደስ ነሽ። ታች ጋር ማይሽ ተረጋጉ። በተራ ተራ አውሩ። ሚዩት አርጉ። ተደማመጡ። ሰው ራሱ ምን ይላችኋል? በአላህ ከታችም የሚሰማ ተደማመጡ። እንደ እቺ ጀግና ብሎ ሚዲያ ላይ ወጥተው ያወራሉ። ደግሞ የሚለኝ ነው ማርያም ጀግና ላይ ነው ጀግና ፈሩት ጀግና ታቆይሽ እንዴ? የምን ጀግና ብላችሁ ገደል አስገባችሁ። ገደል ጨመራችኋት። ልጁንም ካላባ ልታሳድገው ዲቃላ አረጋችሁ። ደግሞ የስጋራ አፋችሁ እኮ አንደኛ እነሱ ናቸው። አቤል ምን አለ? የአብርሃም የሚናገረው ነገር አለ፣ የደበቀው ነገር ሳሪ መጀመሪያ አብርሃም ለምኗታል። ልጁ ራሱ የአብርሽ እንደሆነ እኮ ያስጠረጥራል። ተይ ትዳራችንን አንበትን፣ ተይ ልጃችንን አብረን እናሳድግ፣ አብረን እንሆን ተይ ብሎ ለምኗታል። ይሄ ካንዴም ሶስት ደግሞ ካንዴ ሶስት ዘመን ማነው
ወንድ ልጅ ዝቅ ብሎ እየለመናት አይደል እንዴ አልፈልግህም ያለችው። ኧረ ማሬ እቺ ማታታም ደግሞ ከሚዲያ ፈጣሪ ያጥፋት። ማታታም አዎ እውነት እቺ ጦንቃይ ከነ ቤተሰቧ ከነ እናቷ አሽሙራስ እቺ ቆሻሻ እናት ነች አሽሙር የምትሳደበው ዶክተር ዝቅ አድርጋ በጥፊ አሽሙር መሰላችሁ እንዴት ቆራሊዮ የሆነች በጣም እኔ ግን እናቴ እንደሷ አይደለች ማጎናቴ ወደ ቤተክርስቲያን ሄዳለች። ልጆቿ ዛሬ ሁማኔር እናንተ ቤታቸውን አይቀይሩም፣ ቤት አይገዙ ማን ልንገርሽ እንዴ እሷ እኮ ወደ ቤተክርስቲያን መሄድ አለባት እንጂ ሚዲያ ላይ ወጣ አሽሙር ነው እንደምታወራው እንደ ልጅቷም እኮ አሽሙረኛ በቃ እልህ ይዟት ነው እንጂ እሷ በጤናዋ አይደለም። አሁን እሱ ወደ ሄርሜላ ስለዞረ አሁን ደግሞ ሄርሜላም አረገዝኩ ስላለች በቃ የውሸት ሳቅ ነው የምትስቀው። አሁን ደግሞ አላረገዘች ለምንድን ነው ወይኔ የምትሄደው እንጂ ጭንቅላቷ ልክ አይደለም። ማርያም የሚሰበስባት እኔ አሁን እሷ ቤተሰብ ቢሆን ወይም ደግሞ ነገሩ እነሱን ክብር የላቸውም ማለት አሰማቸውም ልጁን ተቀብለዋት ወደ ልንገርሽ አንዴ ደግሞ ማናት ሄርሜላ ነብሰ ጡር ብትሆን ለምንድን ነው ወይኔ ጠጣችሁ አለችው። ሲጀመር ነጭ ወይን ምንም አይሆንም ይጠጣል። ከምን ችግር የለውም። ለቪዲዮ ሊሆን ይችላል። ለቪዲዮ ነው ደግሞ ችግር የለውም። ለቪዲዮ ነው የጠጣች አይመስለኝም። ብጠጣም ችግር የለውም ጋይስ። ከመቃጠሏ የተነሳው ይኸው ፕሮፋይሏ ላይ ጻፈችው እና ይሽቀጥል ብላ ከመቃጠሏ የተነሳ እሷ ከኛ ጋር ፉክክር ነው የያዘችው። ሻልዬ ምን ማለት ነው ጋይስ? ምን ማለት ድንጋይ ራስ ወንድም ተብሎ ማለት ነው። ወይ እስኪ ዩቲዩብ ላይ ተለቋል መሰለኝ። ምን ብላ ነው የጻፈችው? ይሄ ነብዩ ሬሳ ድንጋይ ራስ ጋይስ። እሷ ደግሞ አሽሙራ አልክበትም።